מה אני יכולתי להגיד? אני רוצה לדעת שבעוד 10 שנים, בעוד 50 שנה, בעוד 100 שנים, ביבי נתניהו, השד תצליח. በዘመናዊቷ እስራኤል ታሪክ ውስጥ ከሀገሪቱ መስራች ከዴቪድ ቤንጎሪዮን በበለጠ ረጅም ዘመናትን በስልጣን ኮርቻ ላይ በመቀመጥ አዲስ ታሪክ የጻፈው አንድ ሰው ነው፣ ቤንያሚን ቢቢ ኔታንያሁ። የኔታንያሁ ጉዞ የጀመረው በፖለቲካ መድረክ ሳይሆን በጦር ሜዳ ነበር። በታዋቂው የሳይሬት ማትካል የኮማንዶ ክፍል ውስጥ ያሳለፈው የውትድርና ዘመን ለቀጣዩ ጠንካራ የፖለቲካ ማንነቱ መሰረት የጣለ ነበር። የአሜሪካን ትምህርቱን አቋርጦ የእስራኤልን ኮማንዶ ተቀላቅሎ በግብጽ ስዊዝ ካናል አካባቢ በጀልባ እየተዋጋ ባለበት ሰዓት የመስጠም አደጋ አጋጥሞት ለጥቂት ከሞት ተርፏል። በፈረንጆቹ 1976 የዓለምን ትኩረት የሳበው የኢንቴቤ ኦፕሬሽን ለኔታንያሁ ቤተሰብ ጥልቅ ጠባሳ ጥሏል። ወንድሙ ዮናታን ኔታንያሁ የተገደለበት የዕለት የቤንያሚንን ማንነት ሙሉ ለሙሉ ቀይሮት አልፏል። በወንድሙ ሞት ምክንያት ወደ ፖለቲካ የገባው ኔታንያሁ አሁን ከዚህ ቀደም ገጥሞት የማያውቅ ታሪካዊ ፈተና ፊት ለፊት ቆሟል። לחזור ארצה, אבל אני בהחלט מתכוון להיכנס לחיים הפוליטיים ואם... ቤንያሚን ኔታንያሁ የተወለደው ጥቅምት 21 ቀን 1949 በእስራኤል ቴል አቪቭ ነው። በታሪክ ተመራማሪው አባቱ ቤንዚዮን ኔታንያሁና በእናቱ ጺላ ሴጋል መካከል የተገነባው ቤተሰቡ እጅግ ጥብቅ የሆነ የአይሁድ ብሔርተኝነት ስሜት ያለውና ለሀገር ፍቅር ትልቅ ቦታ የሚሰጥ ነበር። ቤንያሚን በቤተሰቡ ውስጥ ሁለተኛ ልጅ ሲሆን ከታላቅ ወንድሙ ዮናታንና ከታናሽ ወንድሙ ኢዶ ጋር በጥልቅ ትስስር ነው ያደገው። ቤተሰቡ በታሪክና በፖለቲካ ንቁ የነበረ በመሆኑ በልጅነቱ በቤታቸው ውስጥ የሚደረጉት ውይይቶች በአብዛኛው ስለ እስራኤል ሕልውና፣ ስለ አይሁድ ሕዝብ ታሪክና ስለ ወደፊት ዕጣ ፈንታቸው የሚያጠነጥኑ ነበሩ። አባቱ ቤንዚዮን ኔታንያሁ የታሪክ ፕሮፌሰር ከመሆኑም በላይ የዘመናዊው ጽዮናዊነት መሪ ከነበሩት ከዘኢር ጃቦቲንስኪ ጋር የቀረበ ግንኙነት የነበረው ግለሰብ ነበር። ይህ የአባቱ የርዕዮተ ዓለም አቋም በቤንያሚንና በወንድሞቹ አእምሮ ውስጥ የእስራኤልን ሉዓላዊነት የመጠበቅን አስፈላጊነት ገና በለጋነታቸው እንዲሰርጽ አድርጓል። እናቱ ጺላ ሴጋል ደግሞ ለልጆቿ ጥብቅ ስነ ስርዓትና ጠንካራ የሥራ ባህልን በማስተማር ረገድ ትልቅ ድርሻ የነበራት ሲሆን ቤተሰቡ በአካባቢው ማህበረሰብ ዘንድ እጅግ የተከበረና በእውቀት ላይ የተመሰረተ ሕይወት የሚመራ ነበር። በእነዚህ ዓመታት ውስጥ በቤንያሚን ሕይወት ላይ ትልቁን አሻራ ያሳረፈው ታላቅ ወንድሙ ዮናታን ኔታንያሁ ነበር። ዮናታን ለቤንያሚን ወንድም ብቻ ሳይሆን አርአያና መሪም ነበር። ሁለቱ ወንድማማቾች በኢየሩሳሌም ጎዳናዎች ላይ አብረው ሲጫወቱና ሲያድጉ ዮናታን ለቤንያሚን የጥንካሬና የጀግንነት ተምሳሌት ሆኖ ይታየው ነበር። በልጅነት ቆይታው ወቅት ኔታንያሁ በትምህርቱ ጎበዝ፣ ለንባብ ፍቅር ያለውና በተለይም በታሪክ ትምህርት ላይ ከፍተኛ ፍላጎት የሚያሳይ ተማሪ ነበር። ይህ የእስራኤል ውስጥ ቆይታውና በታሪክ ምሁር አባቱ ስር ያገኘው ትምህርት በኋላ ለሚገነባው የማንነትና የፖለቲካ አቋም መሰረት የጣለ ነበር። በፈረንጆቹ 1963 አባቱ ቤንዚዮን ኔታንያሁ በአሜሪካ ዩኒቨርሲቲ ውስጥ የማስተማር ዕድል ባገኘ ጊዜ መላው ቤተሰብ ወደ አሜሪካ ለመጓዝ ተገደደ። ኔታንያሁ ከቤተሰቡ ጋር ወደ አሜሪካ ሲያቀና ገና የ14 ዓመት ታዳጊ ነበር። አባቱ ቤንዚዮን ኔታንያሁ በፔንሲልቬኒያ በሚገኘው ድሮፕሲ ኮሌጅ የታሪክ ፕሮፌሰር ሆኖ በመሾሙ ምክንያት ቤተሰቡ ፊላደልፊያ አቅራቢያ በሚገኘው ቼልተንሃም ከተማ መኖር ጀመሩ። በዚህ አዲስ አካባቢ ቢቢ በሚለው ቅጽል ስሙ መጠራት የጀመረው ኔታንያሁ የአሜሪካን ባህልና ቋንቋ በፍጥነት በመልመድ በቼልተንሃም ሁለተኛ ደረጃ ትምህርት ቤት ትምህርቱን ቀጠለ። በትምህርት ቤት ቆይታው እጅግ ጎበዝ ተማሪ ከመሆኑም በላይ በስፖርታዊ እንቅስቃሴዎች በተለይም በእግር ኳስ ቡድን ውስጥ በመሳተፍና በክርክር ክለቦች ውስጥ ንቁ ተሳትፎ በማድረግ በአሜሪካውያን እኩዮቹ ዘንድ ተወዳጅነትን አትርፎ ነበር። በአሜሪካ የነበረው ቆይታ ለኔታንያሁ ዓለም አቀፋዊ እይታን የሰጠው ቢሆንም
በቤቱ ውስጥ የሚደረጉ ውይይቶች ግን አሁንም ስለ እስራኤል ህልውናና ስለ አይሁድ ህዝብ ታሪክ የሚያጠነጥኑ ነበሩ። አባቱ ቤንዚዮን በልጆቹ አእምሮ ውስጥ የእስራኤልን ጠላቶች የመከላከል አስፈላጊነትና የጽዮናዊነትን ጽኑ ዓላማ ይቀርጹ ነበር። ኔታንያሁ በእንግሊዝኛ ቋንቋ ያለውን ክህሎት እያሳደገ በሄደ ቁጥር ስለ ሀገሩ እስራኤል የሚነሱ የፖለቲካ ክርክሮችን በጽናት ይሟገት ነበር። በሁለተኛ ደረጃ ትምህርቱ የመጨረሻ ዓመት ላይ እያለ በመካከለኛው ምስራቅ ያለው ውጥረት እየናረ መምጣቱና የእስራኤል ህልውና አደጋ ላይ መውደቁ በወጣቱ ኔታንያሁ አእምሮ ውስጥ ትልቅ ጭንቀት ፈጥሮ ነበር። በ1967 የሁለተኛ ደረጃ ትምህርቱን አጠናቅቆ የተመረቀው ኔታንያሁ ልክ እንደ ማንኛውም አሜሪካዊ ወጣት ወደ ዩኒቨርሲቲ ገብቶ ትምህርቱን የመቀጠል ሰፊ ዕድል ነበረው። ሆኖም ግን ሰኔ 1967 ላይ በግብፅ በሶሪያና በዮርዳኖስ ጥምር ኃይልና በእስራኤል መካከል የስድስቱ ቀን ጦርነት ሲፈነዳ ኔታንያሁ በአሜሪካ ያለውን ምቹ ሕይወት ትቶ ወደ ሀገሩ ለመመለስ ላፍታም አላመነታም። በወቅቱ የ18 ዓመት ወጣት የነበረው ኔታንያሁ እስራኤል አደጋ ተጋርጦባት እያለ በአሜሪካን ሀገር ሆኖ መመልከቱ ሕሊናው ስላልፈቀደለት ወታደራዊ ግዴታውን ለመወጣትና ለሀገሩ ለመዋጋት ቆርጦ ተነሳ። ገና አሜሪካ እንደደረሰ የጀመረው የባዕድ ሀገር ቆይታ በዚህ መልኩ ተቋርጦ ኔታንያሁ ወደ ትውልድ ሀገሩ ተመልሶ በታዋቂው ሳይሬት ማትካል የኮማንዶ ክፍል ውስጥ እንዲቀላቀልና ወታደራዊ ታሪኩን እንዲጀምር በር ከፈተለት። ቤንያሚን ኔታንያሁ በ1967 ከስድስቱ ቀን ጦርነት ዋዜማ ላይ ከአሜሪካ ተመልሶ እስራኤል እንደገባ በቀጥታ የተቀላቀለው እጅግ ምስጢራዊና ታዋቂ የሆነውን ሳይሬት ማትካል የተባለውን ልዩ የኮማንዶ ክፍለ ጦር ነበር። ይህ ክፍለ ጦር በጠላት ግዛት ውስጥ ገብቶ አደገኛ ኦፕሬሽኖችን በመፈጸም የሚታወቅ ሲሆን ኔታንያሁ በዚህ ክፍል ውስጥ ለ5 ዓመታት ያህል በቆየበት ጊዜ እጅግ ፈታኝ የሆኑ ወታደራዊ ስልጠናዎችን አልፏል። በእነዚህ ዓመታት ውስጥ ቢቢ በሚለው ስሙ የሚታወቀው ኔታንያሁ በውጊያ ብቃቱና ውሳኔ ሰጭነቱ ተለይቶ በመታየቱ እስከ ቡድን መሪነት ማዕረግ ድረስ ሊደርስ ችሏል። በወታደራዊ ቆይታው ወቅት ኔታንያሁ በበርካታ ታዋቂ ኦፕሬሽኖች ላይ ተሳትፏል። ከእነዚህም መካከል በ1968 በቤይሩት አየር ማረፊያ ላይ የተካሄደውና ኦፕሬሽን ኢንፌርኖ የተባለው የሽብርተኞች ጥቃት ምላሽ አንዱ ነበር። በተጨማሪም በስዊዝ ካናል አካባቢ ከግብፅ ጦር ጋር ይደረጉ በነበሩ የደፈጣ ውጊያዎች ላይ በንቃት ተሳትፏል። በአንድ ወቅት በስዊዝ ካናል ላይ በተደረገ የውጊያ ተልዕኮ ወቅት ኔታንያሁ በጀልባ ላይ ሆኖ ሲዋጋ ወደ ውሃ ውስጥ ሰጥሞ ለሞት ተቃርቦ የነበረ ቢሆንም በባልደረቦቹ እርዳታና በሱ ጥንካሬ ሊተርፍ ችሏል። ሌላውና የሚጠቀሰው ወታደራዊ ግዳጅ በ1972 የተከናወነው የሳቤን አውሮፕላን ጠለፋ ማዳን ኦፕሬሽን ነው። የፓለስቲን ታጣቂዎች የቤልጂየሙን ሳቤን አውሮፕላን ጠልፈው ቴል አቪቭ በሚገኘው ሊዳ አየር ማረፊያ ባሳረፉበት ወቅት ኔታንያሁ አውሮፕላኑን ነፃ ለማውጣት ከተሰማሩት የጥቃት ቡድን አባላት አንዱ ነበር። በኦፕሬሽኑ ወቅት የቴክኒክ ሰራተኛ መስሎ ወደ አውሮፕላኑ በመጠጋት በፈጸመው ድንገተኛ ጥቃት ታጋዦችን ማዳን ተችሏል። በዚህ ፍልሚያ ወቅት ኔታንያሁ በትከሻው ላይ በጥይት ቆስሎ የነበረ ቢሆንም ተልዕኮ በድል እንዲጠናቀቅ ትልቅ ሚና ተጫውቷል። ይህ ኦፕሬሽን በወቅቱ በታላቅ ወንድሙ በዮናታን ኔታንያሁ ይመራ የነበረ መሆኑ በሁለቱ ወንድማማቾች መካከል ያለውን ወታደራዊ ትስስር ይበልጥ አጥብቆት ነበር። በ1972 ወታደራዊ ግዳጁን አጠናቆና የካፒቴን ማዕረግ ተቀብሎ ከሰራዊቱ ሲሰናበት በውጊያ ሜዳ ያካበተውን ልምድና በሰውነቱ ላይ ያረፈው የጥይት ጠባሳ ለቀጣዩ የህይወት ምዕራፍ ትልቅ ስንቅ ሆነውታል። ኔታንያሁ ወታደራዊ ግዳጁን አጠናቆ ወደ አሜሪካ ሲመለስ በቀጥታ ያመራው ወደ ማሳቹሴትስ የቴክኖሎጂ ተቋም ነበር። በወቅቱ በስነ ህንፃ ወይም አርኪቴክቸር ትምህርት ዘርፍ ተመዝግቦ ትምህርቱ ሲከታተል አእምሮ እጅግ ፈጣንና ትጉህ ተማሪ መሆኑን አስመስክሯል። 4 ዓመት የሚፈጀውን የመጀመሪያ ዲግሪ በ2 ዓመት ከግማሽ ብቻ አጠናቆ የጨረሰ ሲሆን ወዲያውኑ በማኔጅመንት የማስተርስ ዲግሪውን መከታተል ጀመረ። ይሁን እንጂ በ1973 የዮም ኪፑር ጦርነት ሲቀሰቀስ ትምህርቱን አቋርጦ ለሁለተኛ ጊዜ ወደ እስራኤል በመመለስ በሲናይ በረሃና በሱሪያ ድንበር ላይ ተዋግቷል።
ከጦርነቱ በኋላ ወደ አሜሪካ ተመልሶ ትምህርቱን አጠናቆ በታዋቂው የቦስተን አማካሪ ድርጅት ውስጥ በተቀጠረበት ወቅት ሕይወቱ ወደ ግል ስኬትና ወደ ቢዝነስ ዓለም ያዘነበለ ይመስል ነበር። ሆኖም ግን ሐምሌ 4 1976 የኔታንያሁንና የቤተሰቡን ሕይወት ለዘላለም የቀየረ አሳዛኝ ክስተት ተከሰተ። በፈረንሳይ አየር መንገድ አውሮፕላን ተጠልፎ ኡጋንዳ ኢንቴቤ አውሮፕላን ማረፊያ የታገቱ አይሁዶችን ለማዳን በተደረገው የኢንቴቤ ኦፕሬሽን ወቅት ታላቅ ወንድሙ ዮናታን ኔታንያሁ የጥቃት ቡድኑን እየመራ ሳለ በጥይት ተመቶ ተሰዋ። ዮናታን በዚያ ኦፕሬሽን የሞተ ብቸኛው የእስራኤል ወታደር ነበር። የዮናታን ሞት ለቤንያሚን እጅግ መሪርና ልብ ሰባሪ ነበር። ዮናታን ለእርሱ ወንድም ብቻ ሲሆን የቅርብ ጓደኛው፣ መሪውና የጥንካሬው ምንጭ ነበር። የታላቅ ወንድሙን አስከሬን ለመቀበል ወደ እስራኤል በተመለሰበት ወቅት የተሰማው ጥልቅ የሐዘን ስሜትና ቁጭት ቀሪ ሕይወቱን ለምን ዓላማ ማዋል እንዳለበት እንዲወስን አደረገው። של אחד המעולים שבבני ישראל, יונתן נתניהו המופלא. ይህንን ተከትሎ የዮናታን ኔታንያሁ ኢንስቲትዩት የተባለ ድርጅት በማቋቋም ስለ ሽብርተኝነት ምንነትና መከላከያ መንገዶች ለዓለም አቀፍ መሪዎችና ሚዲያዎች ግንዛቤ መፍጠር ጀመረ። ይህ በወንድሙ ሞት ምክንያት የተፈጠረበት የውስጥ መነሳሳት ኔታንያሁን ከግል የሥራ ዓለም አውጥቶ ወደ ሕዝባዊ አገልግሎትና ወደ ፖለቲካው መድረክ እንዲገፉ አደረገው። በሽብርተኝነት ዙሪያ ያዘጋጃቸው ኮንፈረንሶችና ያሳያቸው የመከራከር ብቃቶች በወቅቱ የነበሩ የእስራኤል ባለሥልጣናትን ትኩረት እንዲስብ አደረጉት። በተለይም በዋሽንግተን የእስራኤል አምባሳደር የነበሩት ሞሼ አራንስ የኔታንያሁን የአቀራረብ ብቃትና የአሜሪካን ባህል ጠንቅቆ ማወቅ በመረዳታቸው በ1982 በዋሽንግተን የኤምባሲው ምክትል መሪ አድርገው ሾሙት። ይህ ሹመት ኔታንያሁ ከወታደራዊና ከአካዳሚክ ሕይወት ወጥቶ ወደ ዲፕሎማሲውና ወደ ፖለቲካው ዓለም በይፋ የገባበት የመጀመሪያው ትልቅ እርምጃ ነበር። በአሜሪካ ቆይታው ያዳበረው እንግሊዝኛ ቋንቋና የምዕራባውያን ስነ ልቦና የመረዳት ብቃቱ በእስራኤልና በአሜሪካ መካከል ያለውን ግንኙነት ለማጠናከር ትልቅ መሳሪያ ሆነለት። በተለይም በመገናኛ ብዙሃን ፊት ቀርቦ የእስራኤልን አቋም በግልጽና በማሳመን ችሎታው መግለጹ ዋሽንግተን የፖለቲካ ልሂቃን ዘንድ ፈጣን እውቅናን አተረፈለት። ይህ ስኬቱ በ1984 በተባበሩት መንግስታት ድርጅት የእስራኤል አምባሳደር ሆኖ እንዲሾም መንገድ ጠረገለት። በኒውዮርክ በነበረው የ4 ዓመት ቆይታ እስራኤል በዓለም አቀፍ መድረክ የሚሰነዘርባትን ተቃውሞ በመመከትና የአይሁድን ታሪክ ለዓለም በማስተዋወቅ ረገድ ትልቅ ሥራ ሰርቷል። በ1988 ኔታንያሁ ወደ እስራኤል ተመልሶ የሊኩድ ፓርቲን በመቀላቀል በይፋ ወደ ሀገር ውስጥ ፖለቲካ ገባ። በዚያው ዓመት በተካሄደው ምርጫ የፓርላማ አባል ሆኖ ተመረጠ። ብዙም ሳይቆይ በውጭ ጉዳይ ሚኒስቴር ውስጥ ምክትል ሚኒስትር ሆኖ ተሾመ። በዚህ የኃላፊነት ቦታ ላይ እያለ በ1991 የተካሄደውን የማድሪድ የሰላም ጉባኤ ጨምሮ በተለያዩ ዓለም አቀፍ ድርድሮች ላይ የእስራኤልን ልዑካን ቡድን በመምራትና በመገናኛ ብዙሃን ፊት በመቅረብ የሀገሪቱ ዋነኛ አንደበት ሆነ። በተለይም በባህረ ሰላጤው ጦርነት ወቅት እስራኤል በኢራቅ የሚሳኤል ጥቃት እየደረሰባት በነበረበት ወቅት ኔታንያሁ በዓለም አቀፍ ሚዲያዎች ቀርቦ የሰጠው መግለጫና ያሳየው የማሳመን ብቃት ህዝባዊ ተቀባይነቱን ይበልጥ ጨመረው። የሊኩድ ፓርቲ መሪ የነበሩት ይስሐቅ ሻሚር ከስልጣን ከወረዱ በኋላ በ1993 በተደረገው የፓርቲ የውስጥ ምርጫ ኔታንያሁ ከፍተኛ ድምፅ በማግኘት የሊኩድ ፓርቲ መሪ ሆነ። ይህ ወቅት ለእርሱ ትልቅ የፈተና ጊዜ ነበር። በወቅቱ የነበረው የይስሐቅ ረቢን የሰራተኛ ፓርቲ የኦስሎን የሰላም ስምምነት በማራመድ ላይ ነበር። ኔታንያሁ ይህንን ስምምነት ለእስራኤል ደህንነት አደገኛ ነው በማለት በጽኑ ተቃወመ። በሀገሪቱ ውስጥ በተካሄዱ በርካታ ሰልፎችና ስብሰባዎች ላይ በመገኘት የሰላም ስምምነቱን የሚቃወመውን የቀኝ ዘመም ኃይል በዙሪያው ማሰባሰብ ቻለ። የጠቅላይ ሚኒስትር ይስሐቅ ረቢን በ1995 መገደል እስራኤልን በከፍተኛ ድንጋጤና በፖለቲካ አለመረጋጋት ውስጥ ቢከታትም ኔታንያሁ ግን ተስፋ ሳይቆርጥ የምርጫ ቅስቀሳውን ቀጠለ። በመጨረሻም በግንቦት 1996 በተካሄደው ታሪካዊ ምርጫ ኔታንያሁ በጠባብ ውጤት ሽሞን ፔሬስን በማሸነፍ በታሪክ ለመጀመሪያ ጊዜ በህዝብ በቀጥታ የተመረጠ የእስራኤል ጠቅላይ ሚኒስትር ሆነ። በ46 ዓመቱ ስልጣን ላይ ሲወጣ በእስራኤል ታሪክ ትንሹ ጠቅላይ ሚኒስትር እንዲሁም ከሀገሪቱ መመስረት በኋላ የተወለደ የመጀመሪያው መሪ ለመሆን በቃ። ስልጣን በያዘ ማግስት የገጠመው ትልቁ ፈተና የቀድሞ መንግስት የጀመረው የኦስሎ የሰላም ስምምነት ነበር። ኔታንያሁ ምንም እንኳን ለስምምነቱ ጥልቅ ጥርጣሬ ቢኖረውም እንደ ሀገር መሪነቱ የጋራ ተጠቃሚነትና የደህንነት ዋስትና በሚል መርህ ከፍልስጤም መሪ ያሲር አረፋት ጋር ድርድር ውስጥ ገባ።
በዚህ መሰረት በ1997 የኬብሮን ስምምነትንና በ1998 የዋይ ሪቨር ስምምነትን በመፈረም የተወሰኑ ግዛቶችን ለፍልስጤማውያን አሳልፎ ሰጠ። ይሁን እንጂ ይህ ውሳኔው በራሱ ደጋፊዎች ዘንድ ለስምምነቱ እጅ ሰጥቷል በሚል፣ ተቃዋሚዎቹ ዘንድ ደግሞ ለሰላም እንቅፋት ነው በሚል ከሁለቱም ወገን ከፍተኛ ትችት እንዲሰነዘርበት አደረገ። በመጀመሪያው የጠቅላይ ሚኒስትርነት ዘመኑ ኔታንያሁ ትኩረት የሰጠው ሌላው ትልቅ ዘርፍ የሀገሪቱን ኢኮኖሚ ነፃ ገበያ ማድረግ ነበር። በአሜሪካ ቆይታውና በኤምአይቲ ትምህርቱ ያገኘውን እውቀት በመጠቀም በእስራኤል የነበረውን በመንግስት ቁጥጥር ስር የወደቀ ኢኮኖሚ ወደ ግል ይዞታነት ወይም ፕራይቬታይዜሽን ለመቀየር ደፋር እርምጃዎችን ወሰደ። የመንግስት ይዞታ የነበሩ ድርጅቶችን በመሸጥና የውጭ ምንዛሬ ቁጥጥርን በማላላት እስራኤል ለውጭ ኢንቨስትመንት ክፍት እንድትሆን አደረገ። ምንም እንኳን እነዚህ እርምጃዎች በወቅቱ የኑሮ ውድነትና የሰራተኛ ማህበራት ተቃውሞ ቢያስነሱም ዛሬ እስራኤል ለደረሰችበት የሃይቴክ ስኬት መሰረት የጣሉ ነበሩ። ይሁን እንጂ የፖለቲካ ውጥረትና በቅንጅት መንግስቱ ውስጥ የተፈጠረው አለመግባባት በ1999 ቀደም ብሎ ምርጫ እንዲካሄድ አስገደደው። በዚህ ምርጫ በኢሁድ ባራክ በመሸነፉ ለተወሰነ ጊዜ ከፖለቲካው መድረክ ራቅ ብሎ ወደ ግል የቢዝነስ ህይወቱ ተመለሰ። ነገር ግን ኔታንያሁ በቀላሉ ተስፋ የሚቆርጥ ሰው አልነበረም። በ2002 አሪኤል ሻሮን ስልጣን ሲይዙ ኔታንያሁ እንደገና ወደ መንግስት በመመለስ የውጭ ጉዳይ ሚኒስትር በመቀጠልም የገንዘብ ሚኒስትር በመሆን ተሾመ። እንደ ገንዘብ ሚኒስትርነቱ የወሰዳቸው እጅግ አወዛጋቢ ግን ደግሞ ውጤታማ የሆኑ የኢኮኖሚ እርምጃዎች የመንግስትን ወጪ መቀነስ፣ ታክስን ዝቅ ማድረግና የጡረታ አሰራርን ማሻሻል የእስራኤልን ኢኮኖሚ ከከባድ ውድቀት አድነውታል። በ2005 አሪኤል ሻሮን ከጋዛ የመውጣት ውሳኔ ሲያሳልፉ ኔታንያሁ ይህ ውሳኔ ለሽብርተኝነት ሽልማት መስጠት ነው በሚል ተቃውሞውን ገልጾ ከሚኒስትርነቱ ስልጣን በገዛ ፈቃዱ ለቀቀ። ይህ አቋሙ በቀኝ ዘመሙ የፖለቲካ ጎራ ውስጥ ያለውን ተሰሚነት ከፍ አደረገው። ሻሮን በህመም ምክንያት ከፖለቲካው ሲገለሉ ኔታንያሁ በድጋሚ የሊኩድ ፓርቲን መሪነት ተረከበ። በ2009 በተካሄደው ምርጫ ፓርቲው ከፍተኛ ድምፅ ባያገኝም ከሌሎች ቀኝ ዘመም ፓርቲዎች ጋር ጥምረት በመፍጠር ለሁለተኛ ጊዜ ጠቅላይ ሚኒስትር ሆኖ ተመረጠ። ኔታንያሁ ለሁለተኛ ጊዜ ወደ ጠቅላይ ሚኒስትርነት መንበሩ ሲመለስ ቀዳሚ ትኩረቱ እስራኤልን በመካከለኛው ምስራቅ የማይደፈር ወታደራዊና የቴክኖሎጂ ኃያል ማድረግ ነበር። ኔታንያሁ ሰላም የሚገኘው በወታደራዊ ጥንካሬ እንጂ በተስፋ አይደለም የሚል ጽኑ እምነት ስለነበረው መከላከያ ሰራዊቱ አይዲኤፍን መደበኛ ውጊያ ባለፈ ወደ ዘመናዊና በቴክኖሎጂ ወደ ታጠቀ ኃይል ለመለወጥ ሰፊ በጀትና ትኩረት ሰጠ። በዚህም ወቅት እስራኤል በዓለም ላይ በቴክኖሎጂ ረቂቅ የሆኑ የጦር መሳሪያዎችን በማምረትና በመተግበር ረገድ ተወዳዳሪ የሌላት ሀገር እንድትሆን አድርጓታል። በኔታንያሁ መሪነት ተግባራዊ ከሆኑና ዓለምን ካስደነቁ ወታደራዊ ስኬቶች መካከል የአይረን ዶም የሚሳኤል መከላከያ ስርዓት ቀዳሚውን ስፍራ ይይዛል። ኔታንያሁ ለዚህ ፕሮጀክት አስፈላጊውን በጀትና ፖለቲካዊ ድጋፍ በመስጠት ከጋዛና ከሌሎች አቅጣጫዎች የሚተኮሱ አጫጭር ርቀት ሚሳኤሎችን በአየር ላይ እንዲከሽፉ አደረገ። ከዚህም በተጨማሪ ዴቪድ ስሊንግ እና አሮ የተባሉ የረጅም ርቀት ሚሳኤል መከላከያዎችን በማልማት እስራኤልን ከኢራንና ከሌሎች ቀጠናዊ ስጋቶች የሚጠብቅ ጋሻ ገነባ። ኔታንያሁ በስልጣን ዘመኑ ሌላው ትልቅ ትኩረት የሰጠው ለሳይበር ደህንነትና ለዘመናዊ የደህንነት መረጃ ነበር። እስራኤልን የዓለም የሳይበር ኃያል ለማድረግ በደቡባዊ እስራኤል የምትገኘውን ቤርሼባ ከተማን የሳይበር ቴክኖሎጂ ማዕከል አደረገ። የሰራዊቱን የ8200 የደህንነት ክፍል በማጠናከር ጠላት ጥቃት ሳይዘነዝር አስቀድሞ መረጃ የማግኘትና የጠላትን መሰረተ ልማት በሳይበር ጥቃት የማሽመድመድ ብቃትን አሳደገ። በተለይም የኢራንን የኒውክሌር ፕሮግራም ለማደናቀፍ የተደረጉት ስውር ኦፕሬሽኖችና በሶሪያ የሚገኙ የጠላቶቹ ይዞታዎችን በአየር ላይ የማጥቃት ዘመቻዎች ኔታንያሁ መከላከያ ሰራዊቱን ምን ያህል በላቀ የደህንነት መረብ ውስጥ እንዳደራጁ ያሳያሉ። በተጨማሪም የኔታንያሁ መንግስት የአየር ኃይሉን አቅም ወደ አዲስ ደረጃ አሸጋግሯል። አሜሪካ ሰራሽ የሆኑትን ኤፍ-35 ተዋጊ ጄቶችን በመግዛት እስራኤል በመካከለኛው ምስራቅ ይህን የጦር አውሮፕላን የታጠቀች የመጀመሪያዋ ሀገር እንድትሆን አደረገ። ይህ እርምጃ እስራኤል በማንኛውም የጠላት ግዛት ውስጥ ሳይታወቅ የመግባትና ጥቃት የመፈጸም ብቃቷን አረጋገጠላት። ኔታንያሁ የእስራኤልን መከላከያ ሰራዊት የገነባው በሰው ኃይል ብቻ ሳይሆን በሰው አልባ አውሮፕላኖች፣ በባህር ሰርጓጅ መርከቦችና በሰው ሰራሽ አስተውሎት ኤአይ የታገዘ ዘመናዊ ጦር በማድረግ ነው።
ኔታንያሁ በጠቅላይ ሚኒስትርነት ዘመኑ ከእስራኤል የውጭ ደህንነት መስሪያ ቤት ሞሳድ ጋር የነበረው ግንኙነት እጅግ ጥብቅና በስትራቴጂካዊ ኦፕሬሽኖች የተሞላ ነበር። ኔታንያሁ ሞሳድን እንደ ተራ የመረጃ መሰብሰቢያ ተቋም ሳይሆን የእስራኤልን ጠላቶች በፈጠራና በድፍረት የሚመታ ረጅም እጅ አድርጎ ተጠቅሞበታል። በኔታንያሁና በሞሳድ ትብብር ከተከናወኑት እጅግ አስገራሚ ኦፕሬሽኖች መካከል በ2018 በቴህራን እምብርት ውስጥ የተፈጸመው የኢራን የኒኩሌር አርካይቭ ስርቆት ቀዳሚው ነው። የሞሳድ ሰላዮች ወደ ኢራን ሚስጥራዊ መጋዘን ሰብረው በመግባት ከግማሽ ቶን በላይ የሚመዝኑ ግዙፍ ሰነዶችንና ሲዲዎችን ይዘው በድል መውጣታቸው ኔታንያሁ በዓለም አቀፍ ሚዲያዎች ፊት ቀርቦ ኢራን ውሸታም ናት በማለት ማስረጃውን እንዲያቀርብና የአሜሪካን መንግስት ከኢራን የኒኩሌር ስምምነት እንዲወጣ ግፊት እንዲያደርግ ትልቅ መሳሪያ ሆኖታል። ይህ ኦፕሬሽን ኔታንያሁ ለሞሳድ የሰጠው ድፍረትና የቴክኖሎጂ ድጋፍ ውጤት ተደርጎ ይወሰዳል። ከዚህ በተጨማሪ ኔታንያሁ ሞሳድን በመጠቀም የኢራንን የኒኩሌር ፕሮግራም ለማሽመድመድ በርካታ ስውር ጥቃቶችን አቅዷል። የኢራን የኒኩሌር ሳይንቲስቶችን በደፈጣ መግደል፣ የዩራኒየም ማበልጸጊያ ማሽኖችን በሳይበር ጥቃት ማውደምና በናታንዝ የኒኩሌር ጣቢያ ላይ የደረሱት ፍንዳታዎች በሙሉ የኔታንያሁ ከፍተኛ ጫና የመፍጠር ስትራቴጂ አካላት ነበሩ። ኔታንያሁ ለሞሳድ የሚሰጠው በጀትና ነፃነት ተቋሙ በማንኛውም የዓለም ክፍል ጥቃትን የመፈጸም አቅም እንዲኖረውና የእስራኤልን ደህንነት ከድንበር በላይ እንዲያስጠብቅ አስችሎታል። የኔታንያሁና የሞሳድ ግንኙነት በወታደራዊ ዘርፍ ብቻ የተገደበ አልነበረም። ይልቁንም ለዲፕሎማሲያዊ ስኬቶችም ትልቅ በር ከፍቷል። የአብርሃም ስምምነት ከመፈረሙ በፊት ኔታንያሁ የሞሳድ መሪዎችን ወደ ተለያዩ የአረብ ሀገራት በመላክ ሚስጥራዊ ግንኙነቶች እንዲመሰረቱ አድርጓል። ይህ የጥላ ዲፕሎማሲ እስራኤል ከባህረ ሰላጤው ሀገራት ጋር የነበራትን የዘመናት ቅራኔ እንድትፈታና አዳዲስ ወዳጆችን እንድትፈጥር መሰረት ጥሏል። የአብርሃም ስምምነት ወይም አብርሃም አኮርድስ በቤንያሚን ኔታንያሁ የፖለቲካ ዘመን ውስጥ እጅግ ደማቅና ታሪካዊ ተብሎ የሚታሰበው የዲፕሎማሲ ድል ነው። ኔታንያሁ እስራኤል ከአረብ ሀገራት ጋር ሰላም ለመፍጠር መጀመሪያ የፍልስጤምን ጥያቄ መመለስ አለባት የሚለውን የቆየ ጥያቄ በመቀየር ሰላም በጥንካሬ በሚል መርህ አዲስ መንገድ ጀመረ። በ2020 በዋይት ሃውስ የተፈረመው ይህ ስምምነት እስራኤል ከተባበሩት አረብ ኤሚሬትስ እና ከባህሬን ጋር ሙሉ የዲፕሎማሲ ግንኙነት እንድትመሰረት ያደረገ ሲሆን በኋላም ሞሮኮና ሱዳን ስምምነቱን እንዲቀላቀሉ በር ከፍቷል። ኔታንያሁ ይህ ስምምነት እንዲሳካ ከሞሳድና ከአሜሪካ መንግስት ጋር በመሆን ለዓመታት በሚስጥር ሲሰራ ቆይቷል። በተለይም ከባህረ ሰላጤው ሀገራት ጋር ያላቸውን የጋራ ስጋት፣ የኢራንን ቀጠናዊ ተጽዕኖ እንደ መገናኛ ነጥብ በመጠቀም ወታደራዊና የደህንነት ትብብርን ወደ ይፋዊ የሰላም ስምምነት አሸጋገረው። ስምምነቱ አብርሃም ተብሎ የተሰየመውም አይሁዶችና ሙስሊሞች የጋራ አባት አላቸው ተብሎ ከሚታመነው ከአብርሃም በመነሳት ሲሆን ይህም በሃይማኖታዊና በባህላዊ ረገድ አቀራረብን ለመፍጠር ያለመ ነበር። በኔታንያሁ እይታ የአብርሃም ስምምነት ከወታደራዊ ፋይዳው ባለፈ ከፍተኛ የኢኮኖሚ ጥቅም ያለው ነው። ስምምነቱ ከተፈረመ በኋላ በእስራኤልና በአረብ ሀገራት መካከል ያለው የንግድ ልውውጥ፣ የቱሪስት ፍሰትና የቴክኖሎጂ ሽግግር በከፍተኛ ሁኔታ አድጓል። ኔታንያሁ ይህንን ስኬት አዲስ መካከለኛው ምስራቅ የመፍጠሪያ መንገድ አድርጎ የሚመለከተው ሲሆን እስራኤል በቀጠናው ተገላ የነበረችበት ዘመን አብቅቶ የኢኮኖሚና የደህንነት ማዕከል እንድትሆን አስችሏታል። የኔታንያሁ የቅርብ ጊዜ የፖለቲካ ጉዞ በታሪካዊ ወታደራዊ ግጭቶችና በግል የህግ ውዝግቦች የተተበተበ ነው። በጋዛው ጦርነት ወቅት ኔታንያሁ ፍጹም ድል ወይም ቶታል ቪክተሪ የሚል መርህ አንግቦ የሐማስን ወታደራዊ መዋቅር ለማፍረስና የታገቱትን ለመመለስ ሰፊ ዘመቻ ቢከፍትም በዓለም አቀፍ ደረጃ ከፍተኛ የሰብአዊ መብት ጥሰት ክሶች እየቀረቡበት ይገኛል። በተለይም በጋዛ ውስጥ በሺዎች የሚቆጠሩ ንጹሐን ዜጎች መሞት፣ የረሃብ አደጋ መጋረጥና የመሰረተ ልማቶች መውደምን ተከትሎ በዓለም አቀፍ የወንጀለኞች ፍርድ ቤት ICC አቃቢ ህግ በኩል በኔታንያሁ ላይ የጦር ወንጀልና በሰብአዊነት ላይ የሚፈጸም ወንጀል ክስ እንዲመሰረትና የእስር ማዘዣ እንዲወጣ ጥያቄ ቀርቧል። ኔታንያሁ ግን እነዚህን ክሶች ጸረ ሴማዊነትና የእስራኤልን የመከላከል መብት መግፈፍ በማለት በጽኑ ይቃወማል። በሰሜን በኩል ደግሞ ከሂዝቦላ ጋር ያለው ጦርነት ሌላው የኔታንያሁ ትልቅ ፈተና ነው። ሂዝቦላ ከሊባኖስ በኩል የሚሰነዝረውን የሮኬት ጥቃት ለማቆምና የተፈናቀሉትን የሰሜን እስራኤል ነዋሪዎች ወደ ቤታቸው ለመመለስ ኔታንያሁ ከድርድር ይልቅ የኃይል እርምጃን መርጧል። የሂዝቦላን ከፍተኛ አመራሮች በታለመ ጥቃት መግደልና የመገናኛ መረባቸውን ማሽመድመድ የዚህ ስትራቴጂ አካል ቢሆንም
ይህ ግጭት ወደ ቀጠናዊ ጦርነት ሊያድግ ይችላል የሚለው ስጋት በዓለም አቀፍ ማህበረሰቡ ዘንድ ኔታንያሁ ላይ ያለውን ጫና ክብዶታል። ለእርሱ ግን ይህ ጦርነት የእስራኤልን የረጅም ጊዜ ደህንነት ለማረጋገጥ የሚደረግ የህልውና ትግል ነው። ከእነዚህ ውጫዊ ጦርነቶች ጎን ለጎን ኔታንያሁ በሀገር ውስጥ በከባድ የሙስና ክሶች እየተፋለመ ይገኛል። መዝገብ 1000፣ 2000 እና 4000 በመባል በሚታወቁት የክስ መዝገቦች ላይ ኔታንያሁ በጉቦ መቀበል፣ በማጭበርበርና እምነት በማጉደል ተከሷል። ክሶቹ ከባለ ሀብቶች ውድ ስጦታዎችን ከመቀበል ጀምሮ ለእርሱ መልካም ዘገባ እንዲሰሩ ለሚዲያ ተቋማት የጥቅም ድጋፍ አድርጓል የሚሉ ናቸው። ኔታንያሁ እነዚህን ክሶች የፖለቲካ መፈንቅለ መንግስትና የግራ ዘመም ኃይሎች ሴራ በማለት ውድቅ ቢያደርጋቸውም ጉዳዩ በፍርድ ቤት መታየቱና በዚሁ ሂደት ውስጥ ሀገሪቱን በጦርነት መምራቱ በታሪኩ ላይ ትልቅ ጥላ ጥልቶበታል። እነዚህ ተደራራቢ ፈተናዎች የጋዛው የሂዝቦላውና የኢራን ጦርነት፣ የዓለም አቀፍ የሰብአዊ መብት ክሶች እና የሀገር ውስጥ የሙስና ሙግቶች የኔታንያሁን የፖለቲካ ማንነት የሚገልጹ ናቸው። በአንድ በኩል ለሀገሩ ደህንነት የማይደራደር ጀግና ተደርጎ ሲታይ፣ በሌላ በኩል ደግሞ ለራሱ የፖለቲካ ህልውና ሲል ጦርነቱን የሚያራዝምና ህግን የሚጥስ መሪ ተደርጎ ይተቻል። ይህ ድርብ ገጽታ ያለው የታሪክ ምዕራፍ ኔታንያሁ በእስራኤል ታሪክ ውስጥ እጅግ አወዛጋቢና ተጽዕኖ ፈጣሪ መሪ ሆኖ እንዲቀጥል አድርጎታል። በሰኔ 2025 ኔታንያሁ ከትራምፕ ጋር በመቀናጀት ኦፕሬሽን ሚድናይት ሃመር በሚል ዘመቻ የኢራንን የኒውክሌር ጣቢያዎች ቢ2 ቦምብ ጣይ አውሮፕላኖችን በመጠቀም ከዚህ ቀደም ጥቅም ላይ ባልዋለው ባንከር ባስተር ቦምብ በማውደም የተጀመረው የእስራኤልና ኢራን ውጥረት በየካቲት 2026 ኦፕሬሽን ኤፒክ ፊውሪ በሚል ዘመቻ ያልታሰበ ጥቃት በመፈጸም የኢራኑን ጠቅላይ መሪ አያቶላህ አሊ ካሜኒን ጨምሮ በርካታ ወታደራዊ አመራሮች ከተገደሉ በኋላ መካከለኛው ምስራቅ ወደ ለየለት ቀውስና ጦርነት ገብቷል። በተለይም ኢራን የአሜሪካን የጦር ሰፈሮች ኢላማ ለማድረግ ወደ ጎረቤቶቿ የምታስወነጭፈው ሚሳኤል ኤሚሬትስን ጨምሮ የቀጠናው ሀገራት በጠላትነት እንዲፈርጇት ማድረጉ ከአብርሃም ስምምነት ጋር ተዳምሮ ለኔታንያሁ በአንድ ድንጋይ ሁለት ወፍ ሆኖለታል። ኔታንያሁ ይህን የኢራንን ስርዓት ያናጋ እርምጃ በመውሰድ በእስራኤላውያን ዘንድ እስራኤልን ለዘመናት ሲያንዣብብባት ከነበረው የኒውክሌር ስጋት ነፃ ያወጣ መሪ ተደርጎ እንዲታይ አድርጎታል። ይሁን እንጂ ይህ ድል የመጣው በከፍተኛ ወታደራዊ እርምጃና በቀጠናው ላይ ባደረሰው ሰብአዊና ቁሳዊ ውድመት በመሆኑ የኔታንያሁ ቀጣይ ጉዞ በስጋትና በድል አድራጊነት መካከል የተንጠለጠለ እንዲሆን አድርጎታል።